አሁን ባለበት ሁኔታ ስርዓቱ ብቻ ሳይሆን ሀገር መንግስቱ የተዳከመ በመሆኑ የሶሻል ፍራግመንቴሽኑ የኢኮኖሚክ ዊክነሱ በጣም ዴንጀረስ ደረጃ ላይ ስላለ ከፍተኛ ጥንቃቄ ይፈልጋል። so we have to be surgical እንደ ካንሰር ካየው ህመምተኛው ግማሹን በሰርጀሪ ግማሹን በኬሞቴራፒ ግማሹን በዱዓ ማስተካከል ግዴታ ይሆናል ማለት ነው። that's why we have to be very careful በኩልነት ታምናለህ ሰሜኑ አይቀበልም አንዳንዴ ሪጂድ የሆኑ ፖዚሽኖችን ወይም ደግሞ አንዳንድ ሰዎች ከዚህ ከዛ የሚሉትን ፖዚሽን መውሰድ ትክክል አይደለም። የፖለቲካ ኃይሎች ጥያቄያቸውን ለጥተው ማቅረብ ችግር የለውም። ለጥቶ ማቅረብ ለምሳሌ ከብት ገበያ ስታወጣ ለመሸጥ ያሰብከው አይደል ነው በሬ ስንት ገባው 100 ሺህ ነው መሰለኝ 100 ሺህ ለመሸጥ አስበህ 150 ሺህ የምትጠይቅ ወይዲ ብዬ መሄድ የለብኝም። I have to provide reasonable offer counter offer አንድ ነገር ግልጽ መሆን አለበት ዛሬ ውስጥ በተለይ ከዚህ ላይ ግልጽ ካልሆነ ባለፈው 6-7 ዓመታት ግልጽ መሆን ያለበት ነገር አሁን ኢትዮጵያ ባለው የማህበራዊ ንቃተ ህሊና በተለይ ብሔረተኝነት አንፃር ማንም ቡድን ማንም ጨቁኖ የበላይነት ይዞ የተረጋጋ አምባገነናዊ ስርዓት የጭቆና ስርዓት መመስረት አይችልም። I was saying this during TPLF, I was saying this during the early years of the transition. አሻግራቸዋለሁ አብይ ሲል አትችልም። አንድ ሰው ብቻውን አይችልም። አንድ ብሔር ብቻውን አይችልም። አንድ ፓርቲ ብቻውን አይችልም። ስለዚህ ከወዲያ ወዲህ የሚቀርቡ የተለጠጡ ዴማንዶች ሊያስደነብሩ አይገባም። ልናፍናቸውም አይገባም። የተለጠጠ መልስም መስጠት አያስፈልግም። ጥያቄ ይግረሙ በኃይል እጭናለሁ ብሎ ሲሄድ ነው ችግር የሚፈጠረው። አሁን ባለው ተጨባጭ ሁኔታ ደግሞ በኃይል የበላይነትን ይዞ ሊሄድ የሚችል ሁኔታ የለም። the last 60-70 years there has been changes balance of power እየተቀየረ ስለመጣ ወደዚያ የሚያመጣ ነገር የለም። እኔ የምፈራው ያሁኑ ቀማኞች እንደሚሉት አማራ መጥቶብህ ስልጣን ሊነጥቅ ነው፣ ትግሬ መጥቶ ሊነጥቅ ነው፣ ሸኔ መጥቶ ሊነጥቅ ነው የሚሉት አይደለም። እኔ ግብ ፈረሱን እንዳይገለው ነው፣ ላሟን እንዳይገላት ነው። the country is disintegrating ከእንግዲህ በኋላ በኃይል 4 ኪሎን ይዞ የሚቀጥልም በኃይል መጥቶ እንደገና 4 ኪሎ የሚወርም ኃይል አይኖርም እዛ ሀገር። this should be clear to everybody የለም ያለው አማጺ ኃይልም የተበታተነ ነው። ያለው መንግስት ኃይልም የተበታተነ ነው። ጦርነት የተወሰነ ብልሃትነትና ስግነትን በሀገራችን ውስጥ አምጥቷል። ያንን ድል ተጠቅመን የተረጋጋ የፖለቲካ ውይይት ለውጡንም በተረጋጋና በደንብ በተሰላ መልኩ ካላመጣ ነው በስተቀር ሁሉን የሚያከስር ሁኔታ ነው የሚፈጠረው። ስለ ፍትሃዊ የስልጣንና የሀብት ክፍፍል ኢኩዊታብል ዲስትሪቢዩሽን ኢሰማስ መልቲናሽናል በሆነ ሀገር ውስጥ መልቲ ኤትኒክ መልቲ ሪሊጂየስ ዳይቨርስ በሆነ ሀገር ውስጥ ኢኩዊታብል ዲስትሪቢዩሽን ኦፍ ዌልዝ ኤንድ ፓወር ኢዝ ነሰሰሪ። ከዛ ውጪ የተረጋጋ የፖለቲካ ማህበረሰብ መመስረት አይቻልም። አሁን የከሌ ዶሚኔሽን በጣም ቀላል ነው። የፌደራል መንግስቱ የሀብት እንዲሁም የሰው ኃይል ስምሪት ኦዲት ማድረግ ነው። የፌደራል መንግስቱ የሀገራችንን ህዝቦች መምሰል መቻል አለበት። የሀገራችንን ብዛትነት ሪፍሌክት የሚያደርግ መሆን መቻል አለበት። ስለዚህ ኦቨር ሪፕሬዘንትድ የሆነውን አቆም አድርጎ አንደር ሪፕሬዘንትድ የሆነውን ፕሮሞት እያደረጉ መሄድ ያስፈልጋል። ካናዳ ነው የምትኖሩት። በተለይ ካናዳ የምትኖሩ ይሄንን ማስተማር አስፈላጊ ነው ብዬ ነው የማስበው። ከግብጽ ጋር ተነስቶ ለተነሳው ደጋግሜ ነው የምጽፈው። መጽሐፍ ውስጥም ጽፌያለሁ። አንድ ጊዜ አልኩኝ እነሱ ሀገር ሁሉ ሄጄ ታስሬበታለሁ። የግብጽ ፖሊሲ ኢትዮጵያ ላይ ስትራቴጂ 3 ነው። የውስጥ ግጭትን ማባባስ፣
ከጎረቤቶቻችን ጋር ማጋጨት፣ የዓለም አቀፍ በተለይ የፋይናንሻል ተቋማት የኢትዮጵያን ልማት እንዳይደግሙ ማድረግ ነው። ሶስት ነው ስትራቴጂያቸው። ሁለቱ በእኛ ስህተት የሚፈጠሩ ናቸው። ማንም የውጭ ሀገር መጥቶ በአንተ ሀገር ውስጥ አማጺ ሊመሰርት አይችልም። ማንም የውጭ ሀገር መጥቶ ሀገር ውስጥ ግጭት ሊፈጥር አይችልም። የደረቀ ሰንበሌጥ በሌለበት ክብሪት ስትጭር ብትውል አይለኮስም። ከንጉሱ ዘመን ጀምሮ እስከ አሁኑ ዘመን የውስጥ ግጭቶች ምክንያት የውስጥ ፖለቲካ ችግር ነው። በተለይ አምባገነናዊ ስርዓቶች በተወሰነ ብሉ ላይ የሚያደርጉት በደል ተቃውሞን፣ አመፅን ይፈጥራል። በተለይ ደግሞ በጠመንጃ የሚያምስ ኃይል የውጭ ድጋፍ ያስፈልገዋል። ድጋፍ በሚፈልገው ጊዜ ደረስኩልህ ይለዋል። ሶ our strategy should be የውስጥ የፖለቲካ ሽኩቻዎችና ልዩነቶች ቡድኖች ተገፍተው ወደ ትግል እንዳይገቡ ማድረግ ነው። we must silence the guns። የፖለቲካ ልዩነቶች በጠረጴዛ ዙሪያ የሚያልቁበትን የፖለቲካ ስርዓት እስካላመጣን ድረስ ግጭት በተፈጠረ ቁጥር ኢጂፕት ቢደር እነሱ ብቻ አይደለም። አሁን ደግሞ ድሮ ግብጽ ነች። አሁን ግብጽ እንኳን የተወሰነ ብዙም ገንዘብ የላቸውም እነሱ ወላችን ከነሱ የበለጠ ኢንካይንድ የሚበትኑ በጣም አግሬሲቭ የሆኑ ሚድል ፓወርስ ኢመርጅ አድርገዋል በአሁኑ ጊዜ። በተለይ ደግሞ የአሜሪካ ክራይሲስ እየቀጠለ ሲሄድና ቻይና ሳትሞላ ባለችበት በሚቀጥሉት 20 ዓመታት ውስጥ የሚድል ፓወር አቅም በጣም እየጨመረ ነው። ባለፈው 6 ዓመታት በኢትዮጵያ ውስጥ ከአሜሪካ የበለጠ ከፍተኛ ተጽዕኖ የነበራት ኢሚሬት ነች። So we have to broaden our analysis። ሁለተኛው የግብጽ ስትራቴጂ ከጎረቤታችን ጋር ማጋጨት ነው። ስለዚህ የኛ ካውንተር ሪስፖንስ መሆን ያለበት ከጎረቤቶቻችን ጋር ሙቹዋል ትረስት ሙቹዋሊ ቤኔፊሻል የሆነ ፖለቲኮ ኢኮኖሚ ስትራቴጂ ማምጣት ነው። ወደ ሪጂናል ኢንተግሬሽን መስራት አለብን። ከኤርትራም ጋር ሆነ በተለይ ተመሳሳይ ሶሾ ፖለቲካል ኢኮኖሚክ ኢኮሲስተም ያለን ሶማሌዎች፣ ኤርትራዎች፣ ኢትዮጵያ የአንድ የፖለቲካ ኢኮኖሚ ነው ያለው እዚህ አካባቢ። የፖለቲካል ኢንተርዲፔንደንስ እና ኢንቴግሬሽኑ ማፋጠን ላይ ያነጣጠረ ስራ መስራት አስፈላጊ ነው። ሉክ ለመጀመሪያው 5 ዓመት አብይ ከሰራቸው ጥሩ ነገሮች ውስጥ በሶማሊያ ጉዳይ ከዛ በፊት የነበሩ መንግስታት የሚያደርጉትን ጣልቃ ገብነት መቀነስ ነበር። ህዝብን የሚያታልልበት አሻንጉሊት ሲያልቅበት የህዝቡ ልብ ትርታ የት እንዳለ ስለሚያውቅ የባህር በር አገኘሁላችሁ ፈጣሪ ይመስገን ብሎ ለ5 ዓመታት ጸረ ኢትዮጵያ የነበረው አመለካከት አንቲ ኢትዮጵያ ሴንቲመንቱ የቀነሰውን ህዝብ አስደነበረው፣ አስቆጣው። ነርቶ በግብጽ ሰጣቸው። ግብጽ ሶማሊያ ላይ ተሰምታ ታውቃለች? ከ2018 እስከ 2023-24 ነው። በራሳችን ላይ በራሳችን ጎል ላይ ማኖ እየነካን ለምን ገባብን ማለት አይቻልም። So our relationship with our neighbors has to be extremely, we have to be very very careful። በተለይ አሁን ከኤርትራ ጋር የሚደረገው ተያይዞ የተነሳ ጥያቄ ስላለ ሎክ አንዳንዴ በጣም የሚያሳዝን ነገር ነው። ሚስማኔጅ የሚደረግበት የሁለቱ ህዝቦች ግንኙነት ገና ከጀምሩ ከንጉሱ ዘመን ጀምሮ ስህተት በስህተት እልህ በእልህ ሄዶ 1991 93 ኤርትራ ኢንዲፔንደንት ሀገር ሆነች። ግን መቋጫ ያላገኘ ፍቺ ነው የሆነው። አንፊኒሽ ዲቮርስ ነው የሆነው። ሴትልድ ያልሆነ ዲቮርስ ሆነ። we became two states። ግን የኢኮኖሚ ግንኙነታችን ዲፕሎማሲያዊ ግንኙነታችን ምን ይሁን ተቋማዊ በሆነ ኢንስቲትዩሽናል በሆነ ህዝቦችን ባሳተፈ ትራንስፓረንት በሆነ መልኩ ከማድረግ ይልቅ
በጊዜው ስልጣን ያዙ አመራሮችና ፓርቲዎች gentleman's handshake relationship between two countries, particularly two countries that have troubled past, it cannot be gentleman's handshake. It has to be robust, comprehensive, and transparent. We pleaded with Abiy in 2018. By the way, 2017 ጀምሮ ነው 2016 ጀምሮ ነው ከኤርትራ ጋር ኢኒሼት ያደረግነው. As soon as we knew transition is coming, we approached the Eritreans. Restoration of peace, restore ማድረግ ብቻ ሳይሆን እነመለስ ጊዜ የተፈጸመው ስህተት በዚህኛው ለውጥ እንዳይፈጸም ኖርማላይዜሽኑ ኮምፕሬሄንሲቭ በሆነ ድርድር እንዲሆን we pleaded with both sides. ነገር ግን የሁለትዮሽ የሰላም የልማት ስምምነት ኮምፕሬሄንሲቭ ከማድረግ ይልቅ ህወሓትን የማናደጃ ከፊንፊኔ አስመራ በመቀሌ ላይ ተራምዶ የመጨባበጥ war pact ሆነ. Instead of a comprehensive peace agreement, it became war pact. እያለ go back and see our interviews. እያለ ጠላት ሆነን መጨረሻ ላይ the result was disaster. 2022 መጣ። ከዛ ሁሉ ጦርነት ተቀጥ በኋላ እንደረን አፕ ፕሪቶሪያ የኢትዮጵያ መንግስትም የውጭ ዲፕሎማቶችንም ይሄ ጦርነት የአራት ልጆች ጦርነት ነው። የኤርትራ ጦር፣ የትግራይ ጦር፣ የአማራ ኃይሎች፣ የፌደራል ጦር የተሳተፉበት ነው። ሰላሙም አራቱን ያሳተፈ መሆን አለበት. there has to be 4 chairs at this table. አለበለዚያ it's just rearrangement of warring parties, rearrangement of the war coalition የሚሆነው. we pleaded with them. nope. እና አብይም አልፈለጉም። የነሱ የውጭ አጨብጫቢዎችም አንዱ ችግር እኮ they send C grade የሆኑ ሰዎችን ነው እዛ የሚልኩት ኮምፕሬሄንሲቭ የሆነ አንደርስታንዲንግ የሌላቸው ሰዎችን. Pretoria became, instead of a foundation, instead of a starting point for new comprehensive political settlement, it became a starting point for new formation of war alliance. ዛሬ ምንድን ነው እየተሞከረ ያለው? ላስት መንዝ ስጽፍ ብዙ ሰዎች ጦርነት ብቻ ነው ሊሰማ ሲሉ ነበር። what was I saying? be careful. አብይ መጀመሪያ ላይ ምን ፈለገ? የትግራይ ኃይሎችን ይዞ በአንድ ይዞ መዝበት ፈለገ about 2 years ago. ተረባርበን አከሸፍነው። የትግራይ ኃይሎችም ሌሎችም ተረባርበው አሁን በትግራይ ኃይሎች መካከል የተከፈተውን ክፍፍል ተጠቅሞ he want to go to another war. ሌላ ነገር አይደለም. because he want to deflect from the internal problems. so የሚያዋጣው ምንድነው ጎበዝ? as Ethiopia, let me speak. Ethiopia cannot afford any more war. አይደለም ከሌላ ሀገር ጋር ከሌላ ቀበሌ ጋር አንችልም ጦርነት. we cannot. our mission should be, our objective should be to stop all ongoing wars and prevent any new ones. የኤርትራ መንግስትም ቢሆን ከዚህ በፊት ሁለቱም መንግስታት አንዱ ያንን ተቃዋሚ የመደገፍ አንዱ በሌላ ውስጥ የመግባት ሂደት አለ። ይሄ አውዳሚ ነው። ኢንስቴድ አሁን እየተደረገ ያለውን ሁኔታ ዲስክሌት አድርጎ ሁለቱ ሀገሮች እንደ ሁለት ሀገር የመደራደር የመነጋገር what are we fighting over? what you know 1998 ምን ብለው ነው የቀለዱበት? what did I say to ኢሳያስ እንመለስ? two bold men fighting over a bomb እኮ ነው ያሏቸው. you remember? because they are fighting over a bad minute or look ኢትዮጵያ የኤርትራን ወደብ ያስፈልጋታል። የኤርትራ ኢኮኖሚ ደግሞ የኢትዮጵያን ማርኬት እና ፕሮዳክቲቭ ካፓሲቲ ያስፈልገዋል። we cannot be truly independent of each other. you know, so what we need to do, we need to be loud. we need to create a broad peace coalition. ከኤርትራም ከኢትዮጵያም ከተለያየ ወገን at a minimum no war. we don't want war, not in my name. እኔ ሰው ራሱ አብሮኝ ባይቆም
I said it in the run up to the Tigray war. I say it again. I will do whatever it takes to make sure Abiy cannot take us to another war. Because in the head, in the Hagar Antarfum. If I'm Antarfum, Ethiopia Antarfum. Who are we fighting for? Why? So, soon Bazan can Nargam. Gavini Biraru fe ka Yenuro Bruno Nargolato. Doesn't matter, by the way. Economy uni get dalo. Malas kamota jamuro eka takana bana. But political crisis uno. Political crisis led to security crisis. Security crisis killed the economy. Or next Galco Madras IMF. Mano aun satani minuta. Asal billion ramen. Trillion bisa tajau. Yata kadare jerikan. Yata kadare jerikan. Wah baca murka si mola lai mola. So stopping the war is necessary. Kapson Oromo Hayuet Dunyate Sila Bilashi Tasage Super Batani Ukata Ranjama Kaptani Akabayi na Kenya tin Arza Luka Valetica Luga Namaka Kali Nama Vareda Ukuta Abni Bagad Abna Roda Ubani Namaunta Nutulen itu Oregam Tufatama di Taman Jiran. Also, Hayoni si Makado itu sudah dari Ayla kita bakenya. Jerman tu Hamburg. He's a brilliant professor. Kita tahu kan? Baru tumsa successful minister kan nama tahu kan? Jara bagada ilmu feudal aja ilmu tu jara. Wago mutu zakas. Sado kanani ero zani zan lalani oso tani. Turren untararani notice wadal harre thane ko jumna turre chu wadalum marre jala arsasan nubas notice wadal harre thane ilman ke harre birangun ni tab soina itu oye mari kabao beabao jarnon ibsa kenani jira wani bekamu kamu ejannon rakkom biyasani da tawrama to Ethiopia marin furamu ka biyaw ejannon abile lamanit durumau ga biyatti galle raafne yali heddu gone gaisatti rakkon oromia taate rakko Ethiopia da afan ka waydo zontane mari ga furamu kabbi mari da mutu koppi da ibsi ro heddu hunda bahu kanu handide Wayane no amat tidak mitorba. Acapse simbol ciliani simbol cia. Wayane no amat tidak mitorba. Tirai ke opposition to kontur re orang mel lenjir adu ye. Nangkam nen fadi dumma saya ramfate. Harka lamsha ada nuda ude me. Harki raca cabe abi amat. Kana abi. Wanti partile nama kodan. Amma modum ma tu egari sani miti. This was initiated by Abiy Ahmed. Malik. Badi jadi tu lah diplomatan tak kali katakan marti fatani jibbi fatani mari wobo jinggo durra debi dide ay wati ka de orang sivil kalau jaze imbarbat kita dia dingira ekoran rasnan Abiy Ahmed boyra jaldeisa thi aban re boyra jaldeisa baita ni sada jaldeisa ada jaldeisa uga dia jaldeisa ka bete dura ni ada ta wo kise ka makama utale kyane dame khane sabse dard adwa tolsitun albadi gadis adwa zitun ilmole sa gatarb gaf kan ni lafa bad ayatu woni ni amma gora jurus lafatu kayo ini demu mal to pararam berbade jadi len sama dem kono jala bo fe arre viada te oromon to kotau ka ba you know we ejeno na rage zaman san
Oromiyaa irratti mootummaa ce'umsaa dhaabatu jedhanii ni jiran. Lolli Oromiyaa keessa jiru mariidhaan haa furamuu jedhanii ni jiran. Anaa beekuutu qaban jaa'ime paartiilee san waaqatittu inni isaa taa'u gaafilee xixiqqoo kana gaafilee muraasa minimaal deemaan dhiyeessanii jiran. Oromiyaa irratti mootummaan ce'umsaa ijaaramu dhuguma tokkummaa Oromoo barbaanna.